ብዙዎችን ለጀሃነም የሚዳርግ ነገር። ይሄንን ቪዲዮ ሼር ያደረገችን ጣት ሁሉ አላህ ከጀሃነም እሳት ነፃ ያድርጋት። በሰውነታችን አንድ ክፍለ አካል አለ፣ መጠኑ እጅግ በጣም ትንሽ ሆኖ የሚሰራው ወንጀል ግን እጅግ በጣም ግዙፍ የሆነን ወንጀል የሚፈጽም ምላስ። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲታቸው እንዲህ ይላሉ፣ አክሰሩ ኸጣያ ኢብኒ አደም ሚን ሊሳኒሂ፣ አብዛኛው የአደም ልጅ ስህተት ላይ የሚወርቀው በምላሱ ምክንያት ነው ይላሉ። ከጀሃነም ሰዎች ብዙዎቹ ጀሃነም እንዲገቡ ያደረጋቸው ምላሳቸው ነው። ታላቁ ሱሐቢ አብዱላህ ኢብኑ መስዑድ ምላሳቸውን በመያዝ እንዲህ ሲሉ ራሳቸውን ይገስጹ ነበረ። ያ ሊሳኑ ቁል ኸይረን ተግነም፣ ምላሴ ሆይ መልካምን ተናገር ታተርፋለህ። ወስኩት አን ሸሪን ተስለም፣ ከመጥፎ ነገር ተቆጠብ ነጃ ትወጣለህ። ሚን ቀብሊ አን ተንደም፣ ከምትጸጸት በፊት ይላሉ። ከትናንሽ ወንጀል ጀምሮ እስከ ትላልቅ ከባባድ ወንጀል እስከ ክህደት ኩፍር ድረስ በምላስ ነው የሚከሰተው። በሌላ ሐዲታቸው ነቢያችን ምን ይላሉ? አንድ ባሪያ የሆነ ንግግር ይናገራል። ያ የሚናገረው ንግግር መጥፎ መስሎ አይታየውም፣ የሚጎዳው መስሎ አይታየውም። ነገር ግን በዚያ ንግግሩ ምክንያት 70 ዓመት ወደ ታች ጀሃነም ቁልቁል ይወረወራል ይላሉ። ለ70 ዓመታት ወርዶ ታች መጨረሻ ጀሃነም ላይ የሚያርፈው ሙስሊም ሰው ሳይሆን ከእስልምና ውጭ ያለ ሰው ነው። ምን ማለት ነው? ይች ንግግሩ ያኔ ሲናገራት እንደቀላል አይቶ የተናገራት ንግግር፣ ምንም የምትጎዳ መስላ ያልታየችው ንግግር ክህደት ወይም ኩፍር ነበረች። ያችም የተከሰተችው በምላሱ ምክንያት። መንሶመተ ነጃ ያሉትም እኮ ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ዝም ያለ ነጃ ወጣ ማለት ነው። አላህ ነጃ ከሚወጡት ያድርገን። ታዲያ ትልቁ ሰበብ ከዚህ ከምላስ ጣጣ ለመዳን መማር፣ ዒልምን መቅራት ነው። በያለንበት ሁላችንም ለዒልም ትልቅ ቦታ ሰጥተን ዒልምን መማር አለብን። ምድር ላይ ወርዳችሁ ደግሞ መቅራት ያልቻላችሁ በኦንላይን ዙመር ኢስላሚክ ሚዲያ ቴሌግራም ላይ በሳምንት ቋሚ የላይቭ ትምህርቶች በትልልቅ ኡስታዞች ይሰጣል። እርሱን መሳተፍ መታደም ትችላላችሁ። ከዚህም በተጨማሪ ቁርአን መቅራት የምትፈልጉ በግል ኡስታዝ መድበንላችሁ በምትፈልጉት ፕላትፎርም በኦንላይን ባላችሁበት ሆናችሁ ቁርአንን ቀርታችሁ እኛ ጋር ማክተም ትችላላችሁ። በ0923466646 ኢሞ፣ ዋትስአፕ ወይም ቴሌግራም ላይ መጣችሁ ልታናገሩ ትችላላችሁ። አላህ ተባረከ ወተዓላ ከጀሃነም እሳት ነፃ ይበለን። ይህንን ቪዲዮ ሁላችሁም በደንብ ሼር በማድረግ የአጅሩ ተቋዳሹ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።